እኔ እንደሚመስለኝ አንድ ሰው ከመሞቱ በፊት ብዙ መስዋዕትነት ብንከፍልለት ከሞተ በኋላ እየሳቅን ብንቀብረውስ ምንድን ነው? ጀስት ሰው ከሞተ ሞተ ነው። ይገባኛል። የምንወደው ሰው የምናከብረው ሰው የማንነታችን መሰረት የሆነ ሰው በሞት ሲለየን አንድን ሰው ከመሞቱ በፊት ግን መቅበር ይቻላል። እንዴት ካላችሁኝ በፈተናው ጊዜ ከጎኑ ቁመን ማድረግ የምንችለውን ሁሉ ካደረግን ሐዘኑን፣ ውጣውረዱን፣ ፈተናዎቹን አብረን ከጎኑ ሆነን ከተካፈል ነው የሱን ፈተናዎች እንደ ራሳችን ፈተና አድርገን እስከ መጨረሻ ድረስ ከጎኑ ሆነን እስከሚሞትበት ሰዓት ድረስ መስዋዕት ከከፈል ያኔ ሰውየው ሳይሞት ቀብረነዋል ማለት ነው። ከሞተ በኋላ ምንድነው የሚያስለቅሰን? እንደውም አንዳንድ ጊዜ ሲመስለን ከሞተ በኋላ የምናለቅሰው የሰውየው መለየት አሳዝኖን ሳይሆን እኛ ማድረግ የሚገባልን ስላላደረግን ጸጸት ነው የሚመስለኝ እውነት ለመናገር። ምክንያቱም ሰውየው ከሞተ በኋላ እኮ ጀስት ሞቷል አይደለ? ስለዚህ ያን ሰው በክብር በፍቅር እና በስርዓት መቅበር ነው ሊጠበቅብን የሚችለው። ማልቀስ አለብን፣ አዎ ማልቀስ አለብን፣ ግን መጠን አለው። ማዘን አለብን፣ አዎ ማዘን አለብን፣ ግን መጠን አለው። ነገር ግን ሰውየው ከመሞቱ በፊት ብቸኝነት እየተሰማው ገንዘብ አጥቶ ሲሰቃይ፣ ከጎኑ የሚሆን አጥቶ ሲሰቃይ፣ ብዙ ፈተናዎችን ለብቻው ሲያሳልፍ፣ ድህነት፣ ህመም፣ መከራ፣ ሌሎች ነገሮች እንዳልነበር አድርገው ሲጎዱት ምንም በስርዓት እንኳ ሳንጠይቀው በስርዓት እንኳ ከጎኑ ሳንቆም ሲሞት ሁላችንም ተሰብስበን ያን ሁሉ ንፍሮ ሰብስበን ያን ሁሉ ነገሮች ነው። ጥሩ ነው። ብዙ የሚበላ ነገር ይኖር እስከ 40 ቀን በሬ ይታረድ፣ ሁሉም ነገር ይሁን፣ ምንም ችግር የለም። ለመሰባሰብ በጋራ ለማዘን ችግሩን በጋራ ለማውጣት ይጠቅመናል። ነገር ግን ከዛ ቀነስ አድርገን ሰውየውን በፈተና ጊዜ ብናግዘው ጥሩ አይመስላችሁም? ምክንያቱም ሰውየው ከመሞቱ በፊት ምንም ቦታ ሳንሰጠው ከሞተ በኋላ ለሱ ያለን ቦታ እጅግ 10 እጥፍ ቢጨምር ምን ዋጋ አለው? ምክንያቱም የምንወደውን ሰው ከሞት አይመልስልንም። ሐዘኑን በጋራ ማለፋችን በጋራ መከራውን ማውጣታችን እንዳለ ሆኖ ሰውየውን በህይወት እያለ እንባውን፣ ስቃዩን፣ መከራውን ብንካፈለው ከሞተ በኋላ ያለውን ጸጸት አይቀንስም ብላችሁ ታስባላችሁ? እንደ ሰው የትኛው ነው የሚያስፈልገን? አንዳንድ ጊዜ እኮ በፈተና ላይ ስንቆም በፈተና ላይ ስንሆን ሰውን ራሱ የምንለየው እኮ በዛን ጊዜ ነው አይደለ? የራሳችን ሰው፣ ከጎናችን የቆመ ሰው፣ የምንወደው ሰው፣ የምናከብረው ሰው እያልን የምናወራው እንኳ ያኔ በፈተና ጊዜ አብሮን የቆመው ሰው ነው። ያኔ በፈተና ላይ ቁመን እኮ እድለኛ ካልሆን በዛው እንሞታለን። ስለዚህ እነዛ በፈተና ላይ ሆነን ከጎናችን ያልነበሩ ሰዎች ያኔ ከሞትን በኋላ መተው 10 ቢያለቅሱ መተው ብዙ ገንዘብ ቢያዋጡ ብዙ ነገር ቢያደርጉ ምንድነው ኢምፕሊኬሽኑ? ለኔ አይታየኝም። ማለት አያስፈልግም እያልኩ አይደለም፣ በመጠኑ ያስፈልጋል። ነገር ግን በዛ ሁሉ እጅግ በጣም እንደዚህ ተጋኖ ሳይሆን በመጠኑ ከሞት በኋላ ያለውን መጠኑን ቀንሰን ለሰውየው ግን ከመሞቱ በፊት ከጎኑ ብንቆም፣ በገንዘብ ማገዝ ካለብን በገንዘብ፣ የጉልበት ከሆነ የእውቀት ከሆነ የሌላ የሙያ ከሆነ ብቻ የቻልነውን ነገር ሰውየው በህይወት ሳለ ካሁን በኋላ ብሞትም ችግር የለም እናንተ ከጎን የቆማችሁ ይሄንን መስዋዕት ስለከፈላችሁልኝ ብቻ በጣም ደስ ብሎኛል እንዲል ብናደርገው ይሄ ትልቁ ስኬታችን ነው ብዬ አስባለሁ። ምክንያቱም ከመሞቱ በፊት ብዙ መስዋዕትነቶችን ከከፈልንለት ለዛ ሰው ከሞተ በኋላማ በቃ የእግዚአብሔር ስራ ነው። በቃ መመለስ አንችልም። እኛ ማድረግ የምንችለው እንደ ሰው እንጂ በሌላ ተቀያሪ ነፍስ የለንም አይደለ? ስለዚህ ፈጣሪ ሰጠ ፈጣሪ ወሰደ ብለን ውስጣችን ተጽናንቶ በቀላሉ ሐዘኑን አምነነው እንቀበላለን። ለምን? ማድረግ የሚገባን ነገር ስላደረገ። ሲሞት ግን የምንጫጫው በአብዛኛው የምናለቅሰው ግን ለሰው ለይሉንታ ምን ይሉኛል፣ አንዳንዴ ጸጸትም ሊሆን ይችላል። ይቅር ሳልለው እንደዚህ ሳልገኝነት አንድ ቀን ሳላየው ምናምን እያልን በዛ ጭምር የራሳችን ብሶት ጭምር ነው የምናወጣው እንጂ በትክክል እውነት የዛ ሰው ሐዘን በትክክል እየተሰማን ነው? ዓላማዬ እና እንድንረዳ የምፈልገው ነገር ሐዘናችን ከልብ እንዲሆን ካሰብን አንድን ሰው እንቅበረው ብለን ካሰብን ግን
መጀመሪያ ሳይሞት መቅበር እንችላለን ነው። በፈተናው ጊዜ፣ በመከራው ጊዜ፣ በህመሙ ጊዜ፣ በብቸኝነቱ ጊዜ፣ ሰው ባጣ፣ ውሃ ጠምቶት የሚሰጠው ባጣ ጊዜ በዛ ጊዜ ነው ሰው ሆኖ መገኘት። ከሞተ በኋላማ እኮ እንኳን አይደለም አብሮ የተወለደ አብሮ ያደገ እንኳን አይደለም የሱ ውለታ ያለበት ሰው እኮ ማንኛውም መንገደኛ ሰው መዘጋጃም አንስቶ እኮ ይቀብረዋል። ስለዚህ የእውነት መሆን ካለበት የእውነት እንቀባበር ብለን ካሰብን አንድ ሰው ከመሞቱ በፊት ነው ከጎኑ ሆነን የቻልነውን ሁሉ መስዋዕት መቅበር ያለብን። ስለዚህ ሳንሞት መቀባበር፣ በቁም ሳለን መጠቃቀም የመጀመሪያው የህይወታችን መርህ መሆን መቻል አለበት። ሰው ከሞተ በኋላ አይመለስ። ሰው ከሞተ በኋላ ብናለቅሰው የኛ እንባ ብዛት እኮ የሱን አፈር እኮ አያቀልለትም። ስለዚህ ሐዘናችን መውጣት ያለበት ሰውየው ሳይሞት ነው። ሰው የሚያሰኘንም እሱ ነው። ትክክለኛ ማህበራዊ ህይወት፣ ትክክለኛ መተባበር፣ መተዛዘን፣ መተሳሰብ፣ መለቃቀስም መሆን ያለበት ከመሞቱ በፊት ነው። ከሞተ በኋላ በቃ እኮ ሞተ፣ በቃ የለም አፈር ሆኗል ያ ሰው። ስለዚህ ከሞተ በኋላ መተዛዘን፣ ማልቀስ፣ መላቀስ አይኑር ማለት አይደለም። ጀስት ይሄ ኖርማል ፕሮሰሱ ነው፣ ያስፈልጋልም ደግሞ። ነገር ግን ከሞተ በኋላ በጣም የምናበዛው ነገር ተቀንሶ ሰውየውን መጀመሪያ ነው ማገዝ መቻል ያለብን። ሰዎችን መጀመሪያ እንረሳቸውና ሲሞቱ በቃ የማይቀር ነገር ሆነን ከቦታው ተገንተን የሌለ ነገር ብዙ ነገር ኖ መሆን ያለበት ግን ሰው ሳይሞት ነው። ሰው ከሞተ በኋላ እኮ በቃ አፈር ሆነና አይ ቲንክ እኔ ብዙ ጊዜ ብስተካከሉ ብዬ ከማስባቸው የሀበሻነት ድርጊቶቻችን መካከል አንዱ ነው ይሄ ነው። ይሄ የራሴ እይታ ነው። ምናልባት ተሳስቼ ከሆነ ልታርሙ ትችላላችሁ።